ሰላም ቤተሰብ እንዴት ናችሁ? ናዩ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል ከጎን የነበራችሁ ሰው ችግር ውስጥ በገባ ሰዓት፣ በወደቀ ሰዓት ከጎን መሆን ነው የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለይበት እና ይህን ያህል ሰው ይወደኛል፣ ይህን ያህል ሰው ለእኔ ይጨንቃል፣ ያስባል ብዬ አስቤ አላውቅም። እግዚአብሔር መልካም ነው፣ እግዚአብሔር ይመስገን። አልጠላሁትም ማለት ማየት ጥሩ ነው፣ ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽ እና በጣም ሰው አይቼበታለሁ። ይህንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጠላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁ እና ሲፈትናችሁ በብዙ መንገድ ይፈትናችኋል። እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም ስለሚወደኝ በብዙ ነገር ባርኮኛል፣ በብዙ ነገር አድሎኛል እና እግዚአብሔር ይመስገን። አላማረረውም። ሁላችሁም ከጎኔ ለነበራችሁ ሰዎች በጣም ነው የማመሰግነው። ይሄኛው አዲስ አካውንቴ ነው፣ ፎሎ አድርጉኝ፣ እንገናኛለን ላይፍ ላይ። አመሰግናለሁ። በጣም ወዳችኋለሁ። ሰላም ቤተሰብ እንዴት ናችሁ? ናዩ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ሙሉ የኢትዮጵያ ሕዝብ ማለት ይቻላል ከጎን የነበራችሁ ሰው ችግር ውስጥ በገባ ሰዓት፣ በወደቀ ሰዓት ከጎን መሆን ነው የመሰለ ነገር የለም። እዛ ሰዓትም ነው ሰው የምትለይበት እና ይህን ያህል ሰው ይወደኛል፣ ይህን ያህል ሰው ለእኔ ይጨንቃል፣ ያስባል ብዬ አስቤ አላውቅም። እግዚአብሔር መልካም ነው፣ እግዚአብሔር ይመስገን። አልጠላሁትም ማለት ማየት ጥሩ ነው፣ ምንም ነገር ቢሆን በህይወታችሁ እና ወጣትነታችሁ ላይ ደግሞ መፈተን ጥሩ ነው ሳይመሽ እና በጣም ሰው አይቼበታለሁ። ይህንንም እንዳይ ነው ማን ወዳጃችሁ እንደሆነ ማን ጠላታችሁ እንደሆነ የምታዩበት በቃ የህይወታችሁን መስመር የምታስተካክሉበት መንገድ ነው። በቃ እግዚአብሔር የሚያመቻችላችሁ እና ሲፈትናችሁ በብዙ መንገድ ይፈትናችኋል። እኔ እግዚአብሔር ብዙ ነገር ያሳየኝ በህይወቴ በጣም ስለሚወደኝ በብዙ ነገር ባርኮኛል፣ በብዙ ነገር አድሎኛል እና እግዚአብሔር ይመስገን። አላማረረውም። ሁላችሁም ከጎኔ ለነበራችሁ ሰዎች በጣም ነው የማመሰግነው። ይሄኛው አዲስ አካውንቴ ነው፣ ፎሎ አድርጉኝ፣ እንገናኛለን ላይፍ ላይ። አመሰግናለሁ። በጣም ወዳችኋለሁ።